እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንደምታዩኝ እንግዲህ እንደዚህ ፏ ሸብረቅረቅረቅረቅረቅረቅ ብዬ እንደዚህ ፏ ድምቅ ብዬ መጥቼላችኋለሁ። ያው ለምን እንደመጣው መገመት አይከብድም። ጥሩ ጊዜ ለማሳለፍ ነው ከብሩኬ ጋር። ከዚህ በኋላ ለካ ብሩኬ ምናምን ማለት የለም። እኔ በጣም እያፈርኩ ነው፣ ግን የምር ያሳፍራል ማለት ነገሮችን እስክትላመዱ ድረስ ከነገሮች ጋር በቃ ተዋህዳችሁ እስክትቀጥሉ ድረስ ትንሽ ከባድ ነው እና አሁን እንደማይተዋወቅ ሰው መጥቼ አሁን የኔ ፍቅር ከኔ ፍቅር ጋር ምናምን ጊዜ ላሳልፍ ነው ማለት በእውነት ያሳፍረኛል። ግን ግዴታ ደግሞ ማለት አለብኝ። ያው ከዚህ በኋላ አዲስ ህይወት፣ አዲስ ጅማሬ፣ ብዙ ነገሮች አሉ። ብዙ ነገሮችም ሊፈጠሩ ይችላሉ ወደፊት እና ከእግዚአብሔር ጋር እንግዲህ ወደፊት እንቀጥላለን። ብዙዎቻችሁ ያው ትናንት በተለቀቀው ቪዲዮ በጣም ደስ ብሏችኋል። የልባችሁ እንደተጠያየቅን እንደመለስንም ተስፋ አደርጋለሁ። ያው የማታውቋቸውን አንዳንድ ነገሮች እኔ ጋር ታፍነው የነበሩ ነገሮችንም እንዳወቃችሁ እና ያው እንደተደሰታችሁ ተስፋ አደርጋለሁ። ዛሬ ደግሞ የመጣሁትኝ ከውዱ እና ከወደፊት ባሌ ከልጆቼ አባት ጋር ጥሩ ጊዜ ለማሳለፍ ነው። ካሜራ በላይ ደስ ይለኛል፣ እውነት ለመናገር እያፈርኩ ነው። ምክንያቱም እናንተ ሙሽ የሆነ ጊዜ እነሱ የሚያዩኝ ይመስለኛል ቀጥታ ብላ ነበርና እውነቷን ነው። ለካ አንዳንዴ የምትፈሩበት ሰዓት አለና እውነት በጣም እየፈራው እያፈርኳችሁ ነው። ግን ደግሞ ግዴታ ማለት አለብኝ አይደለ? እና ብሩኬ የኔ ወድ የኔ ተስፋ የወደፊት ህልሜ በጣም እወድሃለሁ፣ አፈቅርሃለሁ። ብቻ ምን እንደምልህ አላቅም። ከባድ ነው። ሁለታችንም የውስጣችንን ስሜት አፍነን ለብዙ ጊዜ ይዘን ከዓላማችን ላለመደናቀፍ ካቀድነው ከእቅዳችን ጋር ለመገናኘት ስንል በቃ ብዙ ተጎድተናል። ብዙ ልባችን ተሰብረዋል። ብዙ ነገሮችን አሳልፈናል። የማይገቡንን ነገሮች አሳልፈናል። ግን ከዚህ በኋላ በቃ እንደምንካካስ ተስፋ አደርጋለሁኝ እና እርግጠኛም ነኝ። እኔ በበኩሌ ከዚህ በኋላ ደስተኛ ላደርገው በቃ በቻልኩት አቅም ሁሉ እሱን ለመንከባከብ ቃል እገባላችኋለሁ። ምክንያቱም በቃ ይገባዋል። ከዚህ በኋላ ደስታ፣ ሳቅ ለሁለታችንም ይገባናል ብዬ ነው የማስበው እና ዛሬ ያው ሌላም ጊዜ የተለመደ ነገር